የአሜሪካ የባህር ኃይል አባላት ጦርነቱን እየተቃወሙ ነው። ይህ በምስሉ ላይ የምትመለከቱት የአሜሪካ የባህር ኃይል አባል ጦርነቱን በመቃወም የአሜሪካንን አስተዳደር ዘልፏል፣ ተችቷል። የኢራንና የእስራኤል ጦርነትን አንፈልግም፣ እኛን አይመለከተንም፣ ጦርነቱ የእስራኤል ነው፣ እስራኤል እሷ ራሷ ትወጣው ብሏል። እንደ የጦር ኃይሉ አባል ከሆነ የአሜሪካውያን ወንድና ሴት ወታደሮች ለእስራኤል አይሞቱም በማለት ተቃውሞውን ገልጸዋል። ይሄ የሚያመለክተው አሜሪካውያን ወታደሮች ሳይፈልጉ ወደ ጦርነት መግባቱ ነው። የትራምፕ አስተዳደር አሜሪካውያንን ሳያሳምን ነው ወደ ጦርነት የገባው። ለእስራኤል በማለት ወዳጅ አገሮችን ሳያሳምን የአሜሪካውያንንም ሳያሳምን በራሱ ነው ወደ ጦርነቱ የገባበት። እንግዲህ የገባህበትን ጦርነት ራስ ተዋጋ አይነት አባባል ነው የባህር ኃይል አባሉ እያደረገ ያለው።